ነው። ኋላም ሉተሪያን ደግሞ አዳፕት ያደረጉት ነው። ያው ሉተሪያን ያከን ከሚለው ቅድም ከሳጆች ውስጥ ያለ ስዕል ነው። ይሄ ስዕል ስለማን ያወራል? ይሁት ክንፏን የዘረጋቻለች። እዚህ ጋር ልጅ ትታያቸዋለች፣ ህፃን ልጅ የምትበላ እሺ። ፔሊከን ይባላል። ይሄ ቦርን ፍሮም ሮማን ካቶሊክ ትራዲሽን፣ ከካቶሊክ ትራዲሽን ነው የወሰዱት ሉተሪያን። The symbolism of the pelican is perfectly allegory of communion ይላል። የቅዱስ ቁርባን ምሳሌ ነው ይላል። ሉተሪያን ቅዱስ ቁርባንን በዚህ ይመስሉታል። ለምን ይላል? As with the pelican itself, it will take from its own body in order to feed its children. ፔሊከኑ ከልጆቹን ለማብላት ሰውነቱን እየቦጨቀ ነው የሚያበላው። ሰውነቱን ቡጭቅ እያደረገ ልጆቹን የሚያበላው። ኢየሱስ ክርስቶስም ስጋውና ደሙን ቆርሶ ደሙን አፍሶ ስጋውን ቆርሶ አበላን አጠጣን ለማለት ሆሊ ኮሚኒየን ቅዱስ ቁርባንን በዚህ ይመስሉታል። ሉተሪያን ከማን ወስደው? ከካቶሊካን ወስደው ማለት ነው። አሁን ይሄ እኛ ብናረገው ይሄንን አስባችሁታል? ስንት ሰው እንደሚሸቅልብን ዩቲዩብ እና ቲክቶክ ላይ የቤት ኪራይ እንደሚከፍልብን። ይኸው ኦርቶዶክሲያን በሆነ ወፍ የጌታን ስጋና ደም መከራና የነበረ ይኸው ግን ሆሊ ኮሚኒየንን በዚህ መልክ ይመስሉታል። ሉተሪያን ከማን የወሰዱትን? ሉተር ራሱ ከካቶሊክ ወስዶ ትክክል ነው ብሎ ያመነበት አገላለጽ ማለት ነው። አያችሁ፣ ለእነሱ ሲሆን ጣዖት አይደለም። የሚገርመው ይሄንን ከቅዱስ ቁርባን ጋር ያገናኙት። አስተውሉ፣ ከሆሊ ኮሚኒየን ጋር ያገናኙት። እኛ ብናረገው ኖሮ ይሄንን እሺ፣ መልካም እንዲሁ ላሳያችሁ ብዬ ነው ይሄንን